አንድ ቀን እንኳን ልጅ በሴቷ አላየው። ቆይ የባባዬ ድምጽ ነው የምሰማው። ወይኔ ልጅ ባባዬ አለ። እኔ እኮ አይሆንላትም። ልጅ አለቀሰ። ባባዬ አለቀሰብኝ እንጂ አልሸኘውም። ባባዬ እንዲህ ለማስቀናት ሆነ ብላ ነው እንጂ ወይ ወንዴ ዘር የሌለው ወመቴና ልጅ አባይ እንዴት ነው? ሰላም ነው? እንዴት ነው አባይ? ያለምነሽ ልጅ ወልዳኮ እሷን ልንጠይቅ ሄደና ይሰማውኝ አባይ ይሰማው ተገላመጥኩብኝ አባይ መሽሟጠጫው ምን ነው አባት የልጅ እኔ ሰርተ ህይወታችንን አልቀየርኩም በሰይ ችግር የለውም ኧረ አባይ መጋደም ይሁን ኧረ አባይ ያለ ትዳር አባይ ያለ ትዳር አባይ እኔ አትደክልም እንዴ አትደክልም ወይ ነው የለህም ምን አባይ የለህም እኔ አንበሳ አንቺ እኮ ይልሽ ይሄ ቁማርሽ ፍሬሽን ተበላሽ አባይ ተበልተሻል ፍሬውን ስማ ፍሬን ካልተበላ ጤነኛ ከሆንክ አባይ የሰናይት ልጅ ምን አለች የሰናይት ልጅ ጥቁር ነች አባይ ለከለር ኢትዮጵያ ውስጥ ነጭ ልትወልድ ነው ወይ ጥቁር ካልሆነ ስማ አባይ የባዩሽ ልጅስ አሬ ባዩሽ ልጅ ጸጉሯ ሁሉ ከርዳዳ ነው ለምን እንደ ቡሽሜን ኪንኪ አይሆንም ለሂውማን ሽያጭ ነው የፈለከው ልጅ ትወልዳላት ነይ አርከደዋይ ሀዋነ ኧረ ተው ረፈደ ካላስ በቃ ውጣሁን ቆይ ለያዘው ፒሳሁን እሺ ቆይ ምን ቀራሁን ጨርሻለሁ መጣሁኝ አንተ ልጅ አትወጣም ወይ መልበስ ነው የቀረኝ ቆይ ካልሆነ በቃ ነቅሮይ አንተ ሂድ የወጣሁኝ አረናኒ በፈጠረ አረናኒ በፈጠረ እባክህ አንተ ልጅ አርቄ አጠጣ በዚሁ ከቀጠልክ ይወጣል ፊንጢጣ ፍቅረኝ ከርሳኝ ወንሲ ሲበላሽ አረቄ ብቻ ነው አላለላሽ አሁን ልፍጠርብ በኩርኩም ላሽ ወይስ ትላለህ ካጠገቤ ላሽ አይደለም ካጠገቤ ላሽ እንደውም ብር ስጠኝ በካሽ ለአንተ ከምሰጥ ብር በካሽ ለበል እንዴ በክላሽ እኔም በክላሽ አርቄ ሳይጠጡ ሰካራምን ማማት ትልቁ አለማወቅ ትልቁ ስህተት። በአምሌ ቲቪ ኢትዮጵያ ነይ አርከደዋይ ሀዋነ ወልቀን ፈተያይ አንቺ አይደለም ሌላ ሰው ነው። እኔ መሰደብኩት አንቺን አይደለም ሌላ ሰው ነው የሰደብኩት። እና ሌላ ሰው የለማ። እሺ አንቺን ነው የሰደብኩት። አንቺን ነው የሰደብኩት። በቃ አንቺ አይደለም። አንተ ዛሬ በጊዜ መጣ ጎብዛ እንኳን ደስ አለ ምን ዮራን ምንድን ነው አድርጎ እንኳን ደስ አለ ምን ይባላል? አሁን ተነስቼ ከትትትት ያርገ ብረጋግጥ ምን ታመጣለህ? እንኳን ደስ አለ ትለኛለህ? እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ። ምን አለው Mr. Bombastic. ምን ችግር አለ? ፀጉር የለህም እኮ አሰመጥኩሽ። አንተ ነው ተቅማጥ ያዘ። ሰላም ነው እንዴ? በያ ስጋ በልቼ አልታጠብኩ ለዛ ነው። ሰላም ማለት በእናትህ ስጋ ካልበላ ብሎ ከቤት እየጎተተኝ ምናምን አስወጥቶኝ
ካልበላ ምናምን ስጋ አበላኝ አንተ ስጋ ተጫወኩበት ጥርስ ጋር ስጋ ለጉርስ እንዴ አረ በቃ እንዴ ጥርስና ስጋ በስጋ እስኪ ንታ አላስኩ ምንድነው አንተ ደግሞ ወይስ ትክኒያት ወይ ስጋ አትበላ ቁጭ ለዚህ ጋር ምናምን ስጋ ተጫወትኩበት ዛሬ እኔ ማለት ማዘት ሻላችሁ እንዴ ተሽሏታል በእናትህ ስጋ በቃ አንተ ሲያበላኝ በቃ ብላ እያለኝ ብላ በቃ ሰማው እኮ ወንድሜ ስጋ ይለኛል እንዳስሬ ስጋ አትገባኝ እኮ እኔ ለራት ሽሮ የለም ተበይ እንዴ ስንበጫ በመጥረቢያ ተስችነቶል ስጋ ይለኛል እንዳስሬ መብላት ነው አንደኛ ስጋ ነው ሁለተኛ ደግሞ እንዳደርስሽ ሁለተኛ በዛው ስኪን ይዘልኝና እሺ ኤልያስ ሁለተኛ ሚስት ይቅርብ ተው በእናትህ ተው አገባለሁ አንተ በሁለተኛ ሚስት ዙሪያ እንዳትከራከረኝ እሺ የጎደለኝ ነው ታውቃለህ አንተ ይኸውልህ ግን አሁን አናስገባም ሰርገኛ ሌላ ታሪክ ገብቷል እሱም አስቸጋሪ ናቸው እኮ የመጀመሪያ ሚስቴን አሮጊቷ ሳገባት ራሱ ቀጥቅጠው ሊገሉ ነበር ቤተሰቦች ባለፈው የሙሽራይን ጠፋ እዚህ ሰፈር አናስገባም ወንድም ኧረ ቆየ ወንድም ነው በለናችሁ ነቡና ተጠርተሻል እንደቀሪ ሰምተሻል አቦል ፈልቷል ያልነሽ አስችሎሽ እንዴት ትቀሪያለሽ ነጠላው ሪዷ ጀበናውን ጣዷ ሳት ነዷ አንዷ ዳር በደንብ ታማል ጓዳ የእያንዳንዷ በያ ነይ ታያ እስኪ ወሬሽ ታያ ማንንም ቦጭቅ ዛሬ የቋጨን ያነጠላ ፈንዲሻ ፎክት ታያ ሁናውን ወደዚህ በያ ሹላዲስ አቦል ቶና በረካው ሱናሚ ታጁ ደሞ እስቲ ድጋሚ ይጣልሽ እግር እግሩን ነበረች ይጣልሽ ከዘራ ቢኖር ከጃችን ይጣልሽ እኛ ፍርትን እችልች ይጣልሽ ሌላ ጀበና ለጃችን ነይ Ajat Ney Afiyat Ney Ajat Ney Afiyat Kan sosini matam degami etano sicha silo desta dami taju repeat again and again ifala bunales come and drink again እንደታመምክ እኮ ሰምተን እዚህ እግረ መንገዳችን ካቆየና እንጋይ አይዞ መንጋሻ ምንድነው የሚያደርግ ማለት ነው ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉት ዶክተሮች አይዞ አንተ ደግሞ ጨዋታ ተወዳለህ ተው በቃ አትሳቅ ይቅርብ የሚያመልጥ ከሆነ እኔ ካንተ ማረሰው ጨዋታ መንገብ የጉርጓድ አስካለ ያዛት መንጋሻ ባሽሽና እንትና አንተ ሁሉ ዳሰክ ድሩን ነው እንደጣጣ ሞላ እሱ ብለኪን ወደታች አርጋ ምንድነው እዚህ ላይ ተራባላ አስካለ ባሽሽና መንገ ፖፖ ታሽሽና ሌላ ብለኪን እሺ ሌላ ሞላ እሱ ብለኪን ወደታች አርጋ ምንድነው እዚህ ላይ አረባካችሁ ታንከሩ ነው አስካለ አረባካችሁ ቺንስ ማና ያባ አዲስ ጥበቃ እንደና አሁን እኔ እባክህ ሌባ በደም ሌባ የሚባል ነገር የለም ሌሎቹ ጥበቆች ማለት ነው እንቅልፍ ሲወስዳቸው ነው የተዘረፉት እንዳተኛ አንተ አደምጠኝ ይሁን እንቅልፍ 24 ቀን ሙሉ አልተኛም ምናልባት 25ኛ ቀን ሲደክመኝ እናቴ ቤት ይላፍ ይችላል ሌሎች ችግር የለም እሱ ችግር የለም ደፋርና ጭስ መውጫ ያጡን ይባላል በእኔ በኩል ፈስ አታመልጥም ፈስ በጣም ጎበዝ ይኸውልህ በዚሁ አባባል ከቀጠልክ እንሸልማለን ሽልማቱ እያየት ጨምራል ሽልማት ይቅርብ ሽልማት ያሰንፋል እያየት ጨምርልኝ እሺ የኔ ማር የኔ ፍቅር የኔ ውድ እንዴ ማን አንተ ምን እያረክ ነው የኔና የባለቤቴ መኝታ ክፍል ውስጥ ምን እያረክ ነው የታለች እሷስ እሷን አንድ ፍታ ጠብቂልኝ ብያት እኮ አንተ እዚህ ጋር ተኝተሃል ሌባ አልገባም በስተጠንቀቅ ጠብቃ
ና ቆይ እንደሱ ቆይ ላጋጫ እንዴ